አንቺ ስሜን አትጥሪው። እንደውም እሱ ነው ባለፈው ካልሲን ሲያጥብ እዚህ ድንጋይ ላይ አጣብቆ ነበር ያጠበኝ ነበረው። ዝም በይ አንቺ ሁሉ ጊዜ ሰብረሽ በሰው ማላከክ ትወጃለሽ። አሁን ምን ብዬ ነው ለሴትዮዋ መመልስላት? አንድ ቀን በአንቺ ተመስግኛ አላውቅም። ሁሉ ጊዜ በአንቺ እንደተወቀስኩ። ቡርቴ አቤት እንዴት ዋልሽ? ደህና ዋሉ። አንዲት ልጅ ስሟ ማን ነበር ያሉኝ? ማርያ። እዚሁን ግቢዋ? አዎ ይሄ ነው ግቢዋ። ደሞ ምን አጥፍታ ይሆን? አንቺ ምን ሆነሽ? እኔ እናቷ ነኝ። እንደው የተባረከች ልኝ ያሉት መንገድ ላይ ስታገኘኝ ሰላምተኛዬ፣ አቅሜ ሲደክም የምትላከኝ እንደው ለመርቃት ነው የመጣሁት። እንደው እግዚአብሔር ከፍ ያለ እንጀራ ይስጣት። አሜን። አይ ልሂድ፣ ትንሽ ጉዳይ አለች። ደህና ይሁን። እንደው መድኃኒዓለም ቸር አሰማኸኝ። ምስጋና አንተ ይገባሃል። እሳቴ ይመችህ። ትችላለህ፣ ማርያምን ትችላለህ። መላውን አቀበያ እገጫለሁ። ምን እሺ? ዛሬ ደግሞ ምን ተንኮል ሰርተሽ ነው? ምንም። ቅድም መዘብዘፊያ ሰበርሽባት፣ አሁን ደግሞ ማዘሯ ላይ የሆነ ተንኮል ሰርተሽባት ነው አይደለ? ማዘሯ ቆይ አንተን የሚጠቅመህን የሆነ ነገር ልንገርህና ለማዘሯ አትናገርብኝ። ምንድነው እሱ? ስለ ተወዳጁ አሁን bingo.com ነው። መጀመሪያ ሲመዘገቡ አንድ ጨዋታ በነፃ የነበረውን አሁን በኔ ሪፈራል ኮድ ማርያ ብለው ሲገቡ 50 ብር በነፃ ሊያውም ለመጀመሪያዎቹ 1000 ሰዎች። አሁኑኑ አሁን bingo.com ወይ አሁን bingo ቦት ገብተህ ተመዝገብ። እሺ ሌላስ? በቀን 12000 በ3 ቀን ደግሞ 50000 ብር ቦነስ አለው። ደግሞ ሪፈራል ኮድህን በማጋራት ለ2 ወር ያለ ማቋረጥ ተከፋይ መሆን ይችላል። ተርፈሻል። እናንተም የድሉ ተጠቃሚ መሆን ይችላልላችሁ። ተወዳጁ አሁን bingo ማዘሯ በቃ ልሄድ ነው። ቆይ እንጂ ቁርስሽን በልተሽ ትሄጃለሽ። እሺ አጉርሽ በቃ ማዘሯ እሄዳለሁ። ቻው። እሺ ደህና ዋይ። ወይ ምሳ ትመጭብኛለሽ? ሰላም ነው? ሰላም። ውጤት ተለቀቀ እንዴ? ተፈታኞቹ አልቀዋል፣ ግን ፈታኙ ላይ ወጥቶ ቀረ። አንድ ሰው ነው አይደለም የሚፈልጉት? አዎ አንድ ሰው ነው። አንድ ሰው ውስጥ ለመግባት ነው እንግዲህ። እግዚአብሔር ይርዳን። ያ ሄሎ ቤብ አለሁልህ። እንዴት ነህ? ባለፈው ያልኩህ ስራ ላይ አይደል? ዘይጄ ነው። ተማመንብሻለሁ ቤብ። ፈተናው ላይ አንድ የማውቀው ነገር አልነበረም። ባይሆን የምተማመነው በአንተ ስራ ነው። ቴንክ ዩ ቤቢዬ። ባይ። አታስብ፣ እደውላለሁ። እሺ። እንዴት አረፈዳችሁ? ውድድሩ ከባድ ነበር። ያው አንድ ሰው መምረጥ ስላለብን እሷም ቤተልሔም ካሳሁን። ኦኬ እሺ። እንዴ እሷ እኮ ጭራሽ ፈተናውን አታውቀውም። ጊዜው ውድድር ነው። ጨርሰናል። ኧረ እዚህ ሀገር እንዴት ነው መስራት የሚቻለው? ምን ሆንሽ ደግሞ? አረ ማዘሯ እስቲ ተይኝ። ፈተናውን ከበቅጡ ማታውቀዋ ልጅ አልቀጥሏትም። ደግሞ መንገድ ላይ ጫማ ያዝ አላረገኝ፣ አልተገነጠለም። አይዞሽ፣ ላንቺ ያለው እንጀራ ይሻግታል እንጂ የትም አይሄድም። ደግሞ ለዚህ ለተቀደደው ጫማሽ መላለኝ። ማርዬ ሰርፕራይዝ! አዲስ ጫማ የኔ ቆንጆ እንቺ ማዘሯ የሁሉ ጫማ ለኔ ይገባሻል። በትልቅ ዲስካውንት ስኒከር መሸጥ ጀምሯል። ምን እሱ ብቻ 2 ጫማ ሲገዙ አንድ ለእናታችሁ የሚሆን በነፃ የእናት ጫማ። ዋጋዎቹ ቅናሽ መሆናቸው ብቻ ሳይሆን ስኒከሮቹ ማኛ ናቸው ነው የምላችሁ። ግን ከየት ነው የገዛሽው? ተሶሊስ ስኒከር ነው። አድራሻቸው 22 ኖርዝ ሲቲ ፓይንት ህንጻ 3ኛ ፎቅ ሱቅ ቁጥር 324። እንደዚህ አይነት ጸዲ ጫማዎችን ከፈለጋችሁ ሶል ስኒከሮችን ተመራጭ አድርጉ። በሉ መጣሁ። እሺ ማዘሯ ቶሎ ነይ። እሺ ፀሐይ ልሞቅበት ነው። ወንበሬ ላይ ማንም ሰው እንዳይቀመጥ። ተይ እንጂ ፀሐይ ልትሞቂበት ነው። ማንም አይቀመጥበትም። ቀልደኛ
Muntu ko muntu ni labetane donde wali wa bato ben ወይኔ እገልሻለሁ ማርያ አሁን ሸምሱ ላይ ያለብኝን ዕዳ ሁሉ ትከፍልልኛለህ። ኧረ እባክሽ ገደል ግቢ። 5 ሳንቲም አልከፍልም። አትከፍልም? አዎ አልከፍልም። እሺ ጠብቀኝ። ማርያ ወንድ ነሽ። አንድ ጠብታ ውሃ ይንከኝ። ጭራሽ አንቺ አሁንስ ትከፍላለህ ወይስ ልድገምህ? አንቺ ቆይ እሺ እከፍልልሻለሁ። ብልጦ እከፍልሻለሁ ስላልከኝ ማምን መሰለህ? ለራሳቸው ላቶ ሸምቱ ደውለህ እንደምከፍልልኝ ትነግራቸዋለህ። ሄሎ ሸምሱ፣ ኬቢ ነኝ። የማርያም ብድር እኔ እከፍለዋለሁ። አሁን ፍቺ። እፈታለሁ። ከየት አምጥቼ ነው የምከፍለው? ወንድምሽ አይደለም? አታስቢልኝ። ስራ ስለሌለኝ ነው እንጂ ላንቺ ለአንድ እህቴ ላለማድረግ መሰለሽ? ወንድሜ ያንጎ ያለ የምን ስራ የለኝም ነው። እነ ሻሎም እያሉኝ ነበር። እሱ ነገር አሪፍ ነው እንዴ? እንዴ ወንድሜ፣ ያንጎ እኮ ከ30 ሀገራት በላይ ኦፕሬት የሚደረግ ድርጅት ነው። አሁን ደግሞ አዲስ የቦነስ ስርዓት ጀምረዋል። ምን? አዎ 2 ገቢ ከያንጎ፣ አንደኛው ከከስተመር፣ አንደኛው ደግሞ ከያንጎ ፕሮ ቦነስ። በ20 ጉዞ እስከ 6700 ብር ታገኛለህ። ደግሞ ወንድሜ ሁሌም አንድ በር ሲዘጋ አንዱ በር እንደሚከፈት አስብ። ደሞን ያቃጣዩ እህትህ ሁሌም እወድሃለሁ። ሁሌም ከጎንህ ነኝ። ደግሞ እሺ ለውጭኝ ራስሽን ምትሰጪኝ ማዘሯ አረዲ ርቦኛል። እጭ ማዘሯ አንዴ ማርዬ ጃማን እስቲ ተው። አማን አሉልህ። ስማ ማዘሯ ቁልፍ አስቀምጣለች እንዴ አንተ ጋር? ኧረ ወፍ አላስቀመጠች። ረስቶ ሄዳ ነው ማለት ነው። እና እኔ እስክትመጣ ከጀማው ጋር ድድ ማስጫና ዝግ። አዎ እባክህ ይሻለኛል። አቻ አልማዜ ጣልኩልሽ ናበይም ከጄ ከምቀሚኝ አልማዜ አማይ ማሉኔ አንገደፍቶ መኖር መቼ ማይሆነ God makes me happy. አሜን። ሰጥቶሽ ግን በአካውንት ስንት አለ? ኧረ ማርዬ ዱሪ የለኝም። ለምን አቴንሽን ስኪን ኬር ኤንድ ሪፍሌክሶሎጂ ያዘጋጀውን ቻሌንጅ ለምን አትሞክርም? ከዛ እኮ ጸዴ ብር ነው የሚሸልሙት። ኧረ እባክሽ። አዎ አቴንሽን ስኪን ኬር ኤንድ ሪፍሌክሶሎጂ ለእናንተ የ50,000 ብር ቻሌንጅ አዘጋጅቶላችኋል። ከእናንተ የሚጠበቀው ቆንጆ ክሬቲቭ የሆነ ቪዲዮ መስራት። አሸናፊውን የምንለየው በላይክ እና በቪው ብዛት ነው። ቻሌንጁ የሚጠናቀቀው ጥቅምት 30 ስለሆነ ሁላችሁም አሁን ቪዲዮ መስራት ጀምሩ። አሸናፊውን የምናሳውቀው በአቴንሽን ስኪን ኬር ኤንድ ሪፍሌክሶሎጂ ኦፊሻል አካውንት ላይ ስለሆነ አካውንቱን ፎሎ ማድረግ እንዳትረሱ። እሺ ያው ምን ብዬ ነው ፖስት? አቴንሽን ስኪን ኬር ብለህ ሜንሽን ማድረግ አካውንታቸውን። ከዛ ፖስት ማድረግ። ፒሳይ እናንተም ቻሌንጁን ተቀላቀሉ። አሸናፊዎች ሁኑ። እንወዳችኋለን። መልካም እድል። ባይ። ማዘራ ስራ ተገኘ። የት ተገኘ? ገና ሊፈትኑኝ ጠርተውኛል። ቤት ተጣጥበሽ ሁልቅ። እሺ በእኔ ሄጃለሁ። ፊልም ለመስራት ጉጉት አላት ተብዬ ነው እና እጄ ላይ የሆነ ጽሑፍ አለ፣ እሱን ልሞክርሽ ብዬ ነው። አዎ ስለጠራችሁኝ በጣም ነው የማመሰግነው። ብታዩ ከልጅነቴ ጀምሮ ነው ፊልም መስራት የምፈልገው። በጣም ትፈጥኛለሽ። አስጨርሽ እስቲ። ቀጥል ቦስ። እንደ ኦዲሽን እንዲሆንሽ አንድ ካራክተር ልስጥሽ። አንዲት ልጅ በሆነ ሰው ተናዳ ትሰክራለች። እስኪ እሱን በይልኝ። እሺ እንደውም በጣም የሚያናድኝ ወንድም አለኝ። እሱን እያሰብኩ ነው የምሰራው። ይሄ ልሰድ ይቻላል። አዘገቢ ወደዛ በል። እንደዚህ ስክር የመጣሁት ማንነትህን ልነግርህ ነው። ኬቢ ሲጀመርም ፊትህ የጅል ነው። አንተ ራሱ ጅል ነህ። በጣም ጎበዝ። አሁን አንድ ነገር ብቻ ነው የሚቀርሽ። እሱም ከኔ ጋር ቆንጆ የፍቅር ጊዜ ማሳለፍ። በዚህ አይነት መንገድ ፊልም ለመስራት በሞክር ኖሮ ድሮ ነበር የምሰራው። እሺ
እንደማስበው ብቻ እንዳይሆን። ይቅርታ። ና ማሪ፣ እዚህ ጋር እህቴ ምን ይሰማታል ሳትል ለብዙ ዓመታት እንደለፋው እያወቅ አንተ ግን ህልሜ ላይ ቀለድክብኝ። ታዲያ ምን ቀረኝ? መወደው ወንድሜ እንኳን ካልተረዳኝ። አንድ ድል ስጭኛ፣ ሁሉም ነገር አስረዳሻለሁ። አይ ወንድሜ፣ አይሆንም ማርዬ። አታስብ፣ ምቹና በምተማመንበት ማለዳ ፎም ላይ ነው የወደኩት። እየቀለድሽ ነው እንዴ? በህይወቴ እየቀለድክ አይደል እንዴ? ታዲያ ይሄ ምን ያስገርማል? ባይሆን ይሄ የጅል ስራ አንተውና ማለዳ ፎም ያዘጋጀውን ቻሌንጅ ተወዳድረህ የድል ሞክር። ቻሌንጁ እስከ መቼ ነው? ከመስከረም 20 አንደኛ ለወጣ 200,000 ብርና ይሄን የመሰለ ምቹና ውብ የማለዳ ሱፐር ማትረስ፣ ሁለተኛ ለወጣ 100,000 ብርና የማለዳ ሱፐር ማትረስ፣ ሶስተኛ ለወጣ 75,000 ብርና የማለዳ ሱፐር ማትረስ። ቻሌንጁን ለማሸነፍ ከእናንተ የሚጠበቀው ኦፊሻል የማለዳ ፎምን አካውንት ፎሎ ማድረግ፣ ቪዲዮዎቹን ላይክ ማድረግ፣ ሪፖስት ማድረግ እና የፈለጋችሁትን ኮሜንት የኔ ማለዳ በማለት ብቻ ኮሜንት ማድረግ። መልካም እድል። ባይ። አትጨረር። ባለፈው ጭማሪ ካሳለችሁት አንድ ቦርሳ ወይ አትለኝም? በቃ ፒስ ይዤልሽ እመጣለሁ። እስቲ አትጩሂ። አተኬቢ በእኛ ጊዜ እንዴት እንደነበር ልንገርህ። ጅል፣ አሁን ከፊት ዞር በይ። እኔ ጅል? ቤልጡ ቤልጡ ቤልጡ። አሁን ልተኛ ነው። አንድ ጮት እንዳልሰማ ሰማሽ? ጅል። አስቢ አስቢ። ፍቅሬ ተለመን ፍቅሬ ተለመን በሰንኪ ፍቅር ሆሞት ከይወስደኒ። እዚህ ቤት መተኛት አልተቻለም። በቃ የኔ ቆንጆ ደግሞ ፊትም ማን እንደዚህ ያደርግ? ምን? ቆይ ማርያም! አሃ ኬቢ ማነው ጅል? አንቺ ቆይ እሺ፣ አሁን ቢንጎ ተወዳጁን የቢንጎ ጨዋታ በስልክ ይዞ ልመጥቷል። እና ምን? እናማ ለመስቀል ከዛሬ ጀምሮ ለ3 ቀናት የ300,000 ቦነስ አለ። ብዙ የተጫወተ ብዙ ያገኛል። በተጨማሪም በኔ ሪፈራል ኮድ ማሪያ ብለህ ከገባህ መጀመሪያ ለሚመዘገቡ 1000 ሰዎች 50 ብር መጫወቻ በነፃ። ስለዚህ ጅልነቱን ትተህ መጫወትን ቀጥል። አንቺን ከማራሩት አሪፍ ጌሚንግ ብጫወት ይሻለኛል።